ሰላም ጤና ይስጥልኝ ተወዳጆች የሰው ልጆች ሁሉ በያላችሁበት ሙስሊም ቢሆን ክርስቲያን ፈገግታዬ በፍቅር ወደ እናንተ እንድደርስ እመኛለሁኝ። ዛሬ የማነሳው ሐሳብ በተመለከተ በሁሉም ሃይማኖቶች ውስጥ ማሰናከያ መሆንን በተመለከተ መልካም እንዳልሆነ ከመጽሐፍ ቅዱስ በመነሳት መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ከተናገረው ማቴዎስ ወንጌል ምዕራፍ 18 ላይ ቁጥር 6 ላይ ካለው በመነሳት ነው። ማሰናከያ የሚለውን ትርጉም የእንግሊዝኛው ዲክሽነሪ ኦፌንድ ይለዋል እና ይሄን ኦፌንዶ የሚለውን ከፈረንሳይኛና ከግሪክ ጋር ግንኙነት ያለው ቃል ትርጉሙን በምናይበት ጊዜ ስታምብል ይለዋል፣ ዲስፕሌስ፣ ሃርት፣ ስትራይክ፣ ዳሜጅ፣ ሃርት፣ ፒንክ እያለ ይቀጥላል። ከነዚህ ሁሉ በጣም ጠንከር የሚለው ዳሜጅ ወይንም ሃርት የሚለው ቃል ነው እና መጉዳት፣ ማሰናከል፣ ማንሸራተት፣ ስፍራ ማስለቀቅ፣ ማናወጥ፣ ግራ ማጋባት፣ ማቁሰል የሚለውን ልንወስድ እንችላለን። እስቲ ከቃሉ እንመልከት። በጌታ በኢየሱስ ክርስቶስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 18ን ከክርስቶስ ኢየሱስ አንደበት የወጣ ቃል ነው። በዚያ ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃን ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። የሰው ልጅ በእውነት ለመናገር በምድር ላይ ያለ ሁሉ ሙስሊሙም ክርስቲያኑም ጀነት የሚለውን እንጂ ገሃነም ወይም ሲኦል የሚለውን የሚፈልግ የለም። ገነት የሚለውን ማንም ሰው የኑሮ ገነትን ይፈልጋል። የመጨረሻ ህይወቱም ገነት እንዲኖረው ይፈልጋል። አብዛኛው ሰው ግን የገነትንም የገሃነምንም ልዩነት ያላወቀ ደግሞ ምድር ዘላለማዊ መኖሪያው ትመስላለች። ያ እጅግ ስህተት ነው። ገነትም ገሃነምም አለ እና በዚህ ስናገር ያለው እንግዲህ ገነት መግባት የምንችለው እንደ ሕፃናት ብንሆን ነው። ሕፃናት መልሶች ናቸው። ከሕፃናት ጋር ረዥም ዓመት ሰርቻለሁ፣ አስተምሬያለሁ። አሁንም ሕፃናት ልጆች አሉኝ። ከሕፃን ጋር ከተጣላ ወዲያው ነው ለእርቅ ምልስ የምትሆነው። እግዚአብሔር ደግሞ እንደዚህ አይነት ነገርን ይፈልጋል። የቃየል መንፈስ ያለው ወንድሙን የሚገል መራራን ሰው አይፈልግም። የይቅርታን ሰው የምሕረትን ሰው ይፈልጋል። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምን ከነዚህ ከተናናሾች አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበረ አለ። ይሄ በጣም በጣም ከበድ ያለ ከክርስቶስ ኢየሱስ ፈጣሪ ከሆነው አምላክ ከሆነው ራሱን አዋርዶ ከድንግል ከተወለደው 33 ዓመትን በምድር ላይ ያለውን የሰው ልጅ ፈተናና ሕይወት ምን እንደሚመስል ራሱ ተፈትኖ ያለፈ የሚፈተኑትን ልረዳቸው የታመነ ነው የተባለው ለሰው ልጆች ኃጢአት ሁሉ ለአዳም ዘር ደግሞ በቀራኔው መስቀል ላይ ምንም ወንጀል ሳይኖርበት ራሱን ለመስቀል አሳልፎ የሰጠ የሞተልን
ከማንም ሟች ስጋ ለባሽ ደግሞ ለየት የሚያደርገው በመንፈስ የተወለደ እሱ መንፈስም ስጋም የሆነ ክርስቶስ ኢየሱስ በሦስተኛ ቀን ከሙታን ሲነሳ የእኛን ሞት ድል የነሳ አምላክ እንግዲህ ማሰናከያ አትሁኑ ነው ያለው። በዚህ ጊዜ እንግዲህ ዋናውን ክፍል በተመለከተ ትመለከታላችሁ። ስለ ይቅርታ ነው የሚናገረው፣ ስለ መመለስ ነው የሚናገረው። በየሃይማኖቱ በየተለያየ ማህበራዊ መስተጋብራችን ውስጥ ጥልና ክርክር አለ። ይህንን ጥልና ክርክር በይቅርታ ማሳለፍ አልቻልንም። ለምንድን ነው በዚህ ቦታ ላይ ሐዋርያው ጴጥሮስ ወንድሜ ብበድለኝ ስንት ጊዜ ይቅር ልበለው የወንድም በደልም ብሎ ሲጠይቅ እንግዲህ 7 ጊዜ ብሎ ስል አይደለም 7 ጊዜ 70 ብሎ ኢየሱስ ክርስቶስ ለይቅርታ ገደብ እንደሌለው በዚህ ክፍል ላይ አስቀምጧል። እንግዲህ ወገኖቼ ምን ለማለት ፈልጌ ነው? በዚህ በዕብራውያን መጽሐፍ ላይ በገላትያ መጽሐፍ ላይ ምዕራፍ 5 ላይ ሐዋርያው ጳውሎስ የሰው ማንነትን እሱ በመጀመሪያ አሳዳጅ የነበረው ክርስቶስን ሲገናኝ ብርሃን የሆነው እግዚአብሔር በእግዚአብሔር ዘንድ ያለውን ብርሃን በክርስቶስ ዘንድ ያለውን ብርሃን ሊቋቋም ስላልቻለ ይሄ ትክክለኛ ታሪክ ነው። እንግዲህ ብርሃኑ ጣለው ለምታሳድደው ለአንተ ይበስብሃል ነው ያለው። እንግዲህ ማሳደድ ማሰናከል እጅግ እንደሚብስብን ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ሐዋርያ ጳውሎስ ግን በዚህ ስፍራ በምዕራፍ 5 ላይ እንዲህ ይላል፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይቀዋወማሉ እና የምትፈልጉትን ልታደርጉ አትችሉም አለ። ሆኖም ግን አለ በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው አለ። መንፈስ ያሸንፋል። በእናንተ ውስጥ ያለው መንፈስ፣ በእኛ ውስጥ ያለው የጌታ መንፈስ ኢየሱስ ክርስቶስን ከሙታን ያስነሳው ለሚሞተው ማንነታችን ጭምር ህይወትን የሚሰጥ ነው። የዘላለምን ህይወት የሚሰጥ ነው። እውነት ለመናገር ቁርአን ላይ ብዙ እውቀት ባይኖረኝም መሐመድ ረሱል አላህ ኢሳ ሩህ አላህ የሚለው መሐመድ የአላህ መልእክተኛ ነው። ልክ ነው። ብዙ መልእክተኞች አሉ፣ ብዙ ደቀ መዝሙሮች አሉ፣ ብዙ ልጆች አሉ፣ የሰው ልጆች ሁሉ። ግን ከነዛ ውስጥ እውነት ለመናገር ኢሳ ሩህ አላህ የሚለው ኢየሱስ ክርስቶስ የህይወት መንፈስ ከእግዚአብሔር የወጣ ነው ይላል። ይህንኑ ሐዋርያ ጳውሎስ በዚህ ቦታ ላይ በመንፈስ ብንመራ ይላል እና የሥጋ ስራ የተገለጠ ነው። ዝሙት፣ መናፍቅነት፣ ክርክር፣ አድመኝነት፣ ጥል፣ ስካር፣ ዘረኝነት፣ ጉቦኝነት፣ ይህን የመሳሰለ ሁሉ የሥጋ ስራ ነው። እነዚህን የሚያደርግ ሟርትን የሚያደርግ የሚጠነቁል የሚደግም መታች አስማተኛ ፈጽሞ ውሸታም የእግዚአብሔርን መንግስት እንደማይወርስ ይገልጥና ከዛ በኋላ የመንፈስ ስራ አለ ይላል። የመንፈስ ፍራ ቸርነት ነው፣ የዋህነት ነው፣ ቅንነት ነው፣ ይቅርባይነት ነው፣ ደግነት ነው፣ ፍቅር ነው፣ ሰላም ነው፣ ደስታ ነው። ይህንን የሚከለክል ምንም ነገር የለም ይላል። እንግዲህ ወገኖቼ ይህንን ካየን ይህን የሚከለክል ምንም ነገር ከሌለ የሰው ልጆችን በተመለከተ በተለያየ ነገር እርስ በርስ እየተጎዳዳን ስላለን በዚህ በገላትያ ምዕራፍ 5 ቁጥር 15 ላይ እንዲህ ይላል፣ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፉ ተጠንቀቁ ይላል። እርስ በርስ በክርክር፣ በክስ፣ በአሽሙር፣ በአድማ፣ በውሸት፣ በሐሜት ብንነካከስ በክርክር በተለይ ክርክር ጥል ያመጣል እና መልሶም በቁጥር 25 ላይ እንዲህ ይላል፣ በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ቅድም ኢሳ ሩህ አላህ የሚለው ኢየሱስ ክርስቶስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ያለበት ሰው የፍቅር ልብ ይኖረዋል። እግዚአብሔር ራሱ ፍቅር ነው። ፍቅር ከሌለ እውነት ለመናገር እግዚአብሔርን አናውቅም ማለት ነው። እግዚአብሔር በዛ የለም ማለት ነው። ሃይማኖት ብቻ ነው የሚሆነው እና ሃይማኖት ብቻ እንዳይሆንብን ደግሞ ፍቅር ካለ ክርስቶስ አለ ማለት ነው።
ብትሉ የክርስቶስ ልብ አለን ተብሎ ጽፏል። ክርስቶስ ኢየሱስን ስንቀበል በሕይወታችን ላይ አንተ የእግዚአብሔር ልጅ ነህ፣ አዳኜ ነህ፣ አምላኬ ነህ፣ እውነት ነህ፣ መንገድ ነህ፣ ሕይወት ነህ፣ አምናለሁኝ ከድንግል ተወልደ የሞትከውና ሞትን አሸነፈ የተነሳው የዲያብሎስን ስራ ያፈረስከው አንተ ፍቅር ነህ፣ ዘር፣ ሃይማኖት፣ ጎሳ አትለይም ብለን ስንቀበል መንፈስ ቅዱስ በእኛ ውስጥ ይመላለሳል። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳን እየተቀናናን በከንቱ አንመካ። ቅናት ባይለበት የቃየል መንፈስ አለ ማለት ነው። በከንቱ በሃይማኖት ብንመካ ፈጽሞ የእኛን ሕይወት ሊለውጥ አይችልም። የጸጋን ስጦታ በተመለከተ ደግሞ የመጨረሻው ዝጋ ጣል አድርጌ ማልፍላችሁ ኢየሱስም ወደ ላይ በወጣ ጊዜ ይሄ በኤፌሶን ምዕራፍ 4 ቁጥር 8 ላይ ነው። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታች ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። አካል አካልን ያሳድጋል እንጂ አካል አካልን መግደል የለበትም። ማሰናከያ ነው ያልኳችሁ። ማሰናከያ መሆን ማለት አካል አካልን መግደል ማለት ነው። ዳሜጅ ማድረግ ማለት ነው። ሀርት ማድረግ ማለት ነው። እንደውም በዚህኛው በእንግሊዝኛ ትርጉም ላይ በአራቱ ትርጉሞች ላይ ምን ይላል መሰላችሁ? በእኔ አንዱን ብቻ አነባለሁኝ። በደንብ ብትሰሙልኝ እጅግ መልካም ነው። ምክንያቱም ናው ኒው ሊቪንግ ቴስታመንት ላይ ምንድን ነው የሚለው? But if anyone cause one of these little one who trusts in me to lose faith, እምነቱን እንዲያጣ ከነዚህ ከተናናሾች አንዱን የሚያደርግብኝ ሰው ይላል እና it would be better for that person to be thrown into the sea with a large millstone tied around the neck. በጣም የሚገርም ነው። አንገቱ ላይ ትልቅ የድንጋይ ወፍጮ ታስሮበት ወደ ባህር ወደ እዚህ ጋር ሲ ነው የሚለው እና ወደ ባህር ቢጣል ይሻለዋል ይላል እና ኒው አሜሪካን ስታንዳርድ ባይብል ላይም the same thing, but whoever cause one of these little ones whose belief in me to stumble, it would be better for him to have a heavy millstone hung around the neck and to be drawn in the depths of the sea. እንግዲህ እውነት ለመናገር በሌሎችም
መጽሐፍቶች አራቱም ላይ በምናይበት ጊዜ ወደ ኃጢአት ያስገባ፣ ያሳተ፣ ያሰናከለ እንግዲህ አካልን ማሳደግ ሲገባው አካልን ሊያሳድግ ይገባል ነው የሚለው። አንዱ የወደቀን ማንሳት፣ የሳተን መመለስ፣ ማስተማር እጅግ አስፈላጊ ነገር ነው። እውነት ለመናገር ቁርአንን ቀደም በደንብ አላውቅም ብያለሁ፣ ግን ነቢዩ መሐመድን የመጀመሪያው ድምፅ ከእግዚአብሔር የመጣላቸው እቅራ ነው። እቅራ ማለት አንበብ ነው። ለምን? በምታነብበት ጊዜ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል። ከእግዚአብሔር መማር ምንችለው እግዚአብሔር የጻፈውን ስናነብ ነው፣ ስንጽፍ አይደለም። እና ብዙ ልንጽፍ እንችላለን፣ ብዙ ልናውጅ እንችላለን፣ ብዙ ልናወራ እንችላለን። በምናነብበት ጊዜ ግን እግዚአብሔር አምላክ ብርሃን ነውና ቃሉን ያበራልናል። ስለዚህ በዚህ ቦታ አካልን ምን ያደርጋል? ያሳድጋል እንጂ አይገልም። ስለዚህ እርስ በርስ እየተነካከስን እንዳንጠፋፋ አባቶች፣ ሐዋርያ ጳውሎስ ስለ አባቶችና ልጆች ስናገር ልጆች ለአባቶቻቸው ሊታዘዙ ይገባል። ትውልዱ ሊሰማኝ ይገባል። በማንኛውም ሃይማኖት ውስጥ ያላችሁ ወንድሞቼና እህቶቼ፣ በሶሻል ሚዲያ ላይ የምትሰሩ ብትሆኑ አባቶችን በማጠልሸት ቢሆን የአባቶችን ሀፍረተ ስጋ በመግለጥ ሀፍረተ ስጋ ማለት ድካማቸው ነው። ሊደክሙ ይችላሉ፣ ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ፣ ሊቆጡ ይችላሉ። እና ምን ይለዋል? ኖህ እንደሰከረ ትውልዱ ሊያሰክራቸው ይችላል። ሚዲያው ሊያሰክራቸው ይችላል። ደግሞ ያላዩት አይነት ሀብትና ንብረት መጥቶ ዘመኑ ሊያሰክራቸው ይችላል። በዚህም ጊዜ ግን ገበናቸውን መሸፈን አለብን እንጂ በሚዲያ አውጥተን መሰዳደብና መነቃቀፍ እጅግ የካምን መንፈስ የሚያመጣ ትውልዳችንን የሚያቀጭጭ ነው። አባቶችም እንደዚሁ ልጆች ለአባቶቻቸው እንዲታዘዙ መጽሐፍ ቅዱስ ያዛል። አባቱንና እናቱን የሚያከብር ረጅም ዕድሜንና የኑሮ ስኬትን እንደሚያገኝ መጽሐፍ ቅዱስ ይናገራል። አባት ስንል የወለደን ብቻ ሳይሆን በዕድሜ የሚበልጡንን መንፈሳዊ አባቶችን ሁሉ በማክበርና በመታዘዝ ትልቅ በረከትን እናገኛለን። እንደዚሁም አባቶች ደግሞ እንደ ልጆች ካልሆናችሁ፣ ካልተመለሳችሁ የእግዚአብሔር መንግሥት አትወርሱ። ምክንያቱም እልከኝነት ጣዖትን እንደማምለክ ነው። ልጆችም እንደዚሁ አባቶችም በማዋረድ በጸጋ የጸጋ ስጦታ ለቤተ ክርስቲያን ነው የተሰጠው። ቤተ ክርስቲያንን ለማነጽ ነው፣ አካልን ለማሳደግ ነው፣ ለመያያዝ ነው። ስለዚህ በዚህ ውስጥ ይቅርታ ከምንም የሚበልጥና ሕይወትን የሚለውጥ ስለሆነ በሰሞኑ የምንሰማቸው የምናያቸው እስካሁንም በኢትዮጵያ ላይ ከሃይማኖት አባቶች ጋር ሰጣ ገባ እየተደረገው ወደ ሚዛን ተይዞ የሚወጣው ልብን የሚያሳዝን ነውና ከዚህ በኋላ የኢትዮጵያ ለውጥ ሪቫይቫል የሚመጣበት እርቀ ሰላምን እየጠበቅን ባለንበት በአማኞች ዘንድ እየተደረገ ያለ በሶሻል ሚዲያ ዘንድ በዚህ ዘመን ላይ እየተገለጠ ያለው መጽሐፍ ቅዱሳዊ ያልሆነ ነገር ነውና ወደ እርቅና ወደ ሰላም ፕላስ ደግሞ ወደ ውይይትና ወደ ምክር አባቶችም ልጆቻችሁን አታስቆጧቸው ተብሎ ተጽፏልና አስተምሯቸው፣ ምከሯቸው፣ ገስጿቸው። የእግዚአብሔር ቤት ብዙ ምክር ባለበት ብዙ ኃይል አለና እባካችሁን ለመንግስትም ለታዳጊውም ለብዙዎቻችን ማሰናከያ መሆን ጥሩ አይደለም። እግዚአብሔር አብዝቶ ይባርካችሁ። አመሰግናለሁ። እወዳችኋለሁ። ሼር፣ ሰብስክራይብ፣ ፎሎ አድርጉ። በሚቀጥሉት ቀናቶች ደግሞ ይህን የሚመስል መልካም መልእክቶች ለኢትዮጵያ ምስራች አለኝ። ለኢትዮጵያ ቤተ ክርስቲያኖች ሁሉ ምስራች አለን። ለቅዱሳን ምስራች አለን። ያንን አስተላልፋለሁ። ፎሎ አድርጉ። አመሰግናለሁ። እወዳቸዋለሁ።